ፈሪ ነበርኩኝ ድፍረት የሌለኝ አይናፋር ነበርኩኝ ሰዎች ቀና ብዬ ማውራት የማልችል ሰው ነበርኩኝ አያችሁ አንድ ቀን ህይወቴ ተቀየረች እቺ ቀን ደግሞ ተስፋ የቆረጥኩባት ቀን ነበረች ራሴን ላጠፋ ያሰብኩባት ቀን የመጨረሻ ቀኔ እሷ መሆን ነበረባት ግን እግዚአብሔር ልቤ ላይ መጥቶ ሹክ አለኝ አዶናይ ህይወትህን አይደለም ማጥፋት የፈለከው የድሮ ማንነትህ ነው ማጥፋት የፈለከው ያ አይናፋር ማንነትህ ነው ማጥፋት የፈለከው ፈሪው ማንነትህ ሰዎች ቀና ብለው ማውራት የማይችለው ማንነትህ ከሰዎች በታች ነኝ ብሎ የሚያስበው ማንነትህ እሱን ነው መግደል የፈለከው አያችሁ ብዙዎቻችን ተስፋ ቆርጠናል ተስፋ የቆረጥነው ደግሞ በህይወት ይመስለናል በህይወት አይደለም ተስፋ የቆረጥነው በድሮ ማንነታችን ነው ስለዚህ የድሮ ማንነታችን ለምን አንገልም ለምን እንደ እባብ ያ የነበረው ቆዳችን አውጥተን ለምን በአዲስ ቆዳ መራመድ አንፈልግም አንጀምርም ብዙዎቻችን ግን እንፈራለን የሚወዱን ሰዎች አሉ በዛ ድሮ ማንነት የሚያፈቅሩን የሚያከብሩን ሰዎች አሉ በድሮ በማይጠቅመን ማንነታችን እየተከበርን እስር ውስጥ እንኖራለን ልባችንና ማንነታችን ታስሮ ይገኛል ስለዚህ በውሸት ማንነታችሁ የሚወዷችሁ ሰዎች ስትቀየሩ ከጠሏችሁ እነሱ ሰዎች የናንተ አልነበሩም ስለዚህ ተቀየሩ ዝም ብላችሁ ባካችሁ ስኬታችሁ በረከታችሁ አዲሱ ማንነታችሁ ላይ ነው ያለው እግዚአብሔር ከናንተ ጋር አለ ወዳችኋለሁ ቻው